ቲታነስ ወይ መንጋጋ ቆለፍ በሽታ ያለ ክትባትና ፈጣን ሕክምና ገዳይ ነው። ሚስማር ላይ ብንቆም ወይም ሌላ ነገር ቢወጋን ምን ማድረግ አለብን የሚሉትን በዚህ ቪዲዮ እናያለን። ሚስማር ላይ መቆም ወይም መወጋት የተለመደ ነገር ነው። በዚህ ጊዜ ማድረግ ያለብን ነገር የመጀመሪያው ከቁስሉ ደም መፍሰስ ካለ በንጹህ ጨርቅ መሸፈን ነው። በመቀጠልም ወደ ጤና ማዕከል መሄድ ነው። ሚስማሩን በቤት ለማውጣት ምንታገል ከሆነ ምናልባት ሚስማሩ የደም ስራችን ላይ ገብቶ ሊሆን ስለሚችል ስንነቅለው በቤታችን ልናቆመው ማንችለው ከፍተኛ የደም መፍሰስ ሊገጥመን ይችላል። ስለዚህ ቀጥታ ወደ ጤና ማዕከል በፍጥነት መሄድ ይኖርብናል ማለት ነው። በዛም በማስታገሻ የሚነቀልልን ሲሆን ከዛ በተጨማሪ የሚያስፈልጉንን መድኃኒቶች እንደ ደም መፍሰሱ መጠን ደግሞ ፍሉድ ወይም ደግሞ ፈሳሽ ሊያስፈልገን ይችላል። ከዛ በተጨማሪ አንቲባዮቲክ እና የቲታነስ ክትባት ስለሚያስፈልገን እነዛን እናገኛለን ማለት ነው። የቲታነስ በሽታ ወይም በተለምዶ መንጋጋ ቆልፍ በብዛት አፈር ውስጥና የዛገ ነገር ውስጥ የእንስሳትና የሰዎች ዌስት ውስጥ በብዛት በሚገኝ ባክቴሪያ ስሙም ክሎስትሪዲየም ቲታኒ በሚባል ባክቴሪያ የሚከሰት በሽታ ሲሆን ባክቴሪያው በቁስላችን በኩል ከገባ በኋላ ቶክሲኑን በመልቀቅ ነርቮቻችንን ያጠቃል። ነርቫችን ከተጠቃ ምንም ሕክምና ስለሌለው ይህን ለመከላከል ማንኛውም አደጋ ወይም ደግሞ ቁስል ሲገጥመን በ72 ሰዓታት ውስጥ የቲታነስ ክትባት ወይም ደግሞ ቲታነስ አንቲቶክሲን መወጋት ይኖርብናል ማለት ነው። ከዚህ በተጨማሪ በስኳር ወይም ደግሞ ሌሎች በሽታዎች ምክንያት የሚከሰቱ ቁስሎች፣ ንቅሳት፣ የቃጠሎ አደጋ ለዚህ በሽታ አጋላጭ ናቸው ማለት ነው። የቲታነስ በሽታ ምልክቶች ምንድን ናቸው? ምልክቶቹ የመጀመሪያው የሙቀት መጠን መጨመር ወይም ደግሞ ማላብ ላብ ማለት ሲሆን ሌላ ደግሞ አፋችንን ስንከፍት የህመም ስሜት ይኖረናል ወይም ደግሞ አፋችንን መክፈት ያስቸግረናል ማለት ነው። ከዛ በተጨማሪ ማጅራታችን ላይ የህመም ስሜት ይኖረናል፣ መዋጥ አለመቻል ይኖረናል፣ የጀርባ ህመም ጀርባችንን ያመናል። በመጨረሻ ደረጃ ላይ ሲደርስ ደግሞ በሽታው በጣም ሰዎቹ ሴንሲቲቭ የሚሆኑ ሲሆን ትንሽ ብርሃን ወይም ደግሞ ትንሽ ድምፅ ሲሰሙ ወይም ደግሞ ትንሽ ብርሃን ሲያዩ ማለት ነው። ከዛ በተጨማሪ ደግሞ ሰዎች ሲነኳቸው የታመሙትን ሰዎች ሲነኳቸው የታመመው ሰው ሙሉ ሰውነቱ ጡንቻዎች ስፓዝም የሚፈጠር ሲሆን ያም በጣም ፔንፉል ነው። ከዛ በተጨማሪ ደግሞ አጥንቶቻችንን እስኪሰብር ድረስ መስሎቹ ይኮማተራሉ ማለት ነው። በዛ ምክንያት የአጥንቶች መሰባበርም ሊገጥመን ይችላል ማለት ነው። የመጨረሻ ደረጃ ላይ ሲደርስ ደግሞ ኦፒስቶቶነስ የሚታወቀው ቅርጽ አለ እዚህ ፎቶ ላይ እንደምታዩት ማለት ነው። እንደዛ አይነት ቅርጽ ሰዎቹ ሊይዙ ይችላሉ ማለት ነው። ቲታነስ በጣም ፔንፉል የሆነና አሰቃቂ ሞት ከሚያመጡ በሽታዎች አንዱ ነው። እናም ደግሞ የዛገ ሚስማር ሲወጋን ብቻ ሳይሆን ማንኛውም ክፍት ቁስል ሲኖረን ያልዛገ ነገር እንኳን ቆርጦም ቢሆን ማለት ነው ይህ ክትባት የግድ ያስፈልገናል ማለት ነው። ክፍት ቁስል እኛም ወይም ደግሞ ልጆቻችን ሲኖርን ደግሞ ከዚህ በተጨማሪ አፈር ወይም ደግሞ የእንስሳት ዌስት ነገሮችን ከመንካት መራቅ ይኖርብናል ማለት ነው። ወይም ደግሞ ልጆቻችንን ማራቅ ይኖርብናል ማለት ነው። በልጅነታችን ሙሉ ክትባት ጨርሰን እንኳን ቢሆን ይሄ ቲታነስ የሚባለው በሽታ ክትባቱን እንኳን ጨርሰን ቢሆን በየጊዜው ተጨማሪ ቡስተር የሚባል ክትባት ስለሚያስፈልገን ያንን ደግሞ ዩዥዋሊ ጠብቀን ስለማንወስድ በዛ ምክንያት ይህ በልጅነታችን የጨረስነው ክትባት ዋስትና ሊሆንን አይችልም ማለት ነው፣ በቲታነስ በሽታ ላለመያዝ ማለት ነው። ከዛ በተጨማሪ አንድ ሰው በቲታነስ በሽታ ከተያዘ ቀጥታ አይሲዩ ወዳለበት ሆስፒታሉ መሄድ ያለበት፣ ምክንያቱም የመተንፈስ እና የተለያዩ የነርቭ ችግሮችን ስለሚያመጣ ይሄ በሽታ አይሲዩ ውስጥ ሆኖ ክትትል ይፈልጋል ማለት ነው። ከዛ በተጨማሪ እንደ ኢሚኖግሎቡሊን ያሉ መድኃኒቶችንም ያስፈልገዋል ማለት ነው። እንግዲህ እንዳልኳችሁ የዚህ ቪዲዮ ዋናው መልእክት ማንኛውም አይነት ክፍተት እጃችን ላይ እግራችን ላይ ሊሆን ይችላል ቁስል ሲኖረን ይህንን የቲታነስ አንታይቶክሲን መውሰድ ይኖርብናል ነው። ጀስት የዛገ ነገር ብቻ ስለወጋን አይደለም። ማንኛውም ቁስል ሲኖርን ይህንን ቲታነስ መውሰድ ይኖርብናል።
ምናልባት በቤታችን እንኳን የወጋንን ሚስማር ብናወጣ ወይም ደግሞ የሆነ ነገር ወቅቶን እዛው በጨርቅ ነገር ጠቅልለን ቢሻለንም እንኳን ነገር ግን ይሄ ቲታነስ ክትባት ሄደን መውሰድ ያስፈልገናል ማለት ነው፣ ይህንን በሽታ ለመከላከል ማለት ነው። ዶክተር ናስ ነኝ። ስለሰማችሁኝ አመሰግናለሁ። ሀሳብ አስተያየት ካለ ኮሜንት ላይ አስቀምጡልን። አመሰግናለሁ።